እንዳያችሁት እንግዲህ 51,000 ሰው ከውስጥ ሆኖ ከውጭ ሆኖ ደግሞ ምን ያህል እንደሆነ ባላቅም ስትከታተሉ ነበር። እንግዲህ እና ጅሪዎች ድራማ ሲሰሩብን ያመሹት። እኛ ግን በጣም ስማርትና ጎበዞች ስለሆንን በማስተዋል ተጉዘን ሀና አሁንም የበለጠ ከራሳቸው መጥቶ በህይወት እንዳለች እያየንና እየሰማን ነው። ስለዚህ እባካችሁ በየትኛውም ዓለም የምትኖሩ ኢትዮጵያኖች ለሀና ድምፅ እንድትሆኗትና ሀና ካለችበት ነገር እንድትወጣ ስል በትህትና ጠይቃለሁ። ከዚህ ባሻገር ደግሞ በተለይ የመን ላይ ያላችሁ መልካም ጥሩ ሰዎች እህቶቻችንን ከአንድ ቦታ አንድ ቦታ የምታሸጋግሩ እጅግ በጣም ጥሩ ልብ ያላችሁ አላችሁ። እየሰማን ነው፣ እያየን ነው። አንዳንድ ሰው ጥቆማ እየሰጡ ነው። እባካችሁ ተባብራችሁ ሀና ካለችበት እንድታወጧት ስል በትህትና እጠይቃለሁ። በዚህ አጋጣሚ የኢትዮጵያ ሕዝብ ሳላመሰግን አላልፍም። በጣም ነው የምንወዳችሁ። ፍትህ ለሀና፣ በፈጠራችሁ ፍትህ ለሀና። ያንዳንዱ መረጃው ደርሷል። እንደኛው ግን ተከታትለው ሙታለች የሚሉን ወዲያ ጥለው እያንዳንዱ ተከታትለው የዚችን ልጅ አድራሻ ማንጣት ካልቻሉ ይሄን ነው የምናደርገው። የአምስት የስድስት ዓመት አስክሬን እንዴት ብሎ በዛ እንዴት ብሎ ልብሱ ሳይበሰብስ አጥንቱ በስብሶ እንዴት ብሎ ነው ሰው ላይ የሚቀልደው? ግን ነውር ነው እኮ ተጫውተውብናል። እንደ ህዝብ እኮ ነው። እባካችሁ ግሩፕ ላይ ነው። እኔም ደከመኝ ሳያው ለወጣ ነው። ግሩፕ ላይ ያለው አልመለስክልኝ። ፎቶ ሳትልክልኝ እንዳትተኛ። አሁን ለአሁኑ ግን እኔ አቡፋኑ ለአሁኑ በትንሹም $200 አዋጥተን ለምን ለአባት ይወጥ ጠቃሚ አረግበት ለዛ ቤተሰብ መሳሪያ ያለው አንድ ዘበኛ ከተገኘ ጠዋትና ሌሊት የሚጠብቃቸው ምግቡ ከነሱ ጋር ይበላል የማይወጣ ይሄ ነገር ተፈቶ እስከሚያልቅ ድረስ ማጥቃትባቸው የማይርቅ ብናደርግ አንደኛ ለአባትየው ሴፍቲ ይሆናል። ሁለተኛ ሸዋ እስካሁን እየጠበቁ ነው፣ ፈቶውን እያልኩ ነው። ብዙ የውቅሮ ልጆች ያገሩ ልጆች ደግሞ ለወጣ ነው ወጥቻለሁ። በቃ ሰላም ሆኑ። ላመስግንና ልውጣ። ልጁ እኮ ይሄ ነው። ማን ነው? ይኸው ልጆቹ ሁለት ናቸው። እነዚህ ናቸው። ተክላ የትኛው ነው? እስክሪንሻት ማንሳት ትችላለህ። ቆይ በትልቁ ላድርግልና አንድ ሰው ወረዱም። አንድ ሰው ቆይ ላውረድና አንድ በትልቁ ለመሆን እንዲመች ነው። ሌላ ፎቶ አረግልሃለሁ። ይኸው ልጆቹ እነዚህ ናቸው። በመስቀል የለበሰው ነው ተክሌ ብለዋል። ያ ወንድሙ ነው። ወንድማማቾች ናቸው። አንዴ ይኸው እኛው ፎቶ አለ እንትና የሸዋው ጋር ያለው ነው ሀሪፍ ፎቶ ግን የሚለየው የሽማን ነው። ቆይ እየገባሁ ነው። ቆይ ይኸው እነዚህ ናቸው። አንዱ ይሄ ነው። ኦኬ አድርገው። እሱ የት ነው? በትልቅ አድርገው የሸዋውን አንዴ ተወጣ ከት ነው ወይ ያኛውንም አድርገው ሁለቱን ወንድም አብረው ያሉበት አብረው እነዛ ሁለተኛው ማን ነው? ልጁ ከተኸራይ ጋር ያለው ወንድምየው አብረው ነው የሚሰሩት። ወንድሙ የእናት የአባቱ ልጅ ነው። እስከ አፍንጫው ያለው ፈላጭ ቆላጭ ከተማ ቁጭ ብሎ በአጋፋሪ በሚባል የሚያሰራው ዋናው ደላላ ይሄ ነው። የኛዎቹም የፈሩበት ይሄንን ደላላ ከየመኔዎች ጋር ነው የሚሰራው። እንደፈለገው ነው። ከተማ ነው ቁጭ ብሎ ሲቅም ሲጠጣ የሚውለው። እሱ አይሄድም፣ በብር ነው የሚንቀሳቀሰው ብለው ነው። በእርግጠኝነት ከ20 ዓመት 18 ዓመት አብረው ነው የሰሩት ከዚህ ልጅ ጋር እና ሳያ ይፈራራሉ። አንዴ ልናገር ተናገር። እንድሪስ ቤት የዚህ የተክላ የምትሉት እህት ገብታ ነበር አሁን ማለት ነው። እንድሪስ የትኛው ነው? እንድሪስ እዚህ እኛ ጋር የነበረው ልጅ ታውቃለህ? የተክላ እህት ናት። ቪዲዮን ፖስት አድርጌዋለሁ። ሳያ በሌላ ስልክ ክፈተው ነው ንካኝና ቪዲዮ ታደርጊልኝ ትችያለሽ? ላይቫቸው ፕሊዝ አለች። አሁንም ገስት ላይ እንዴት ላርግልህ? አሞራዊ እንዴት ምን ያዛል ወይ ልትከፍታት ትችላለህ? ገባ በህይወት አለች። የተቀያየሩበት ነገር አለ አለች። ሳያ እየሰማኝ አሳልፎ የሰጣት ማን ነው? ይመች የሚባለው ሰውዬ ነው። ለምን እቺ ልጅ ሞተች ሳያ በትልቁ አሳይና ዩዘር ኔም ሆነ ይዛ እጅ ጠይቃት ነው ማሩ ለሱ ደውላ ብትጠይቀው እነዚህኞቹ ብሎት የእሱ ቤተሰቦች ስለማይገኙ ትግራዋይ ስለሆነ ስለማይታወቁ ነው እንጂ ያለው ሼር ልታደርግልኝ ትችላላችሁ? አንዳችሁ ላይቭን ፕሊዝ። እንድሪስ ማሩ ብለህ መሄድ ትችላለህ እኮ አሞራው። አይ ላያገኝ ብዙ እንድሪሶች ይኖራሉ። አሱ ፕሮፋይሉን እንድሪስ ማሩ ካላ ያገኘዋል። ችግር የለውም ሞክረው። አንዳችሁ ለምን በሌላ ስልክ አገቡና እዚህ ላይ አታሳዩ? ቆይ እስኪ እኛ ምን ነው በሰያ
ሌላ ስልክ የለም አለኝ። ጋብታውና የሚያወሩትን እንስማቸው። መኩዬ ደግሞ ስማኛ አንድ ነገር ያመለጣችሁ ነገር ራሱ ሲጨናነቅ ነው ለራሱ ሰው ሲጨናነቅ ነው። ታዲያ ለምን ሊሄድ ፈለገ? ከተጠያቂነት አይድንም። በነገራችን ላይ ዛሬ እህቱ ነኝ አለች። ዘምዘም እባክሽ እኔ አሁን እየጠየኳት ነው። ተመልስ አቡፋኖ እንደዚህ አድርግ። የእንትኑን ፕሮፋይል ግባና የባለቤቱን ዩዘር ኔሙን አሳያለሁ እኔ ማለት ነው። እኔ ለማስገባት አትሞክሪ አልያዝኩትም። አንዴ ልትመልሰው ትችላለህ አቡፋኖ።